ሰላም ዶክተር አንተነህ ነኝ። በአመት አንዴ ምርመራ ለናረግ ሐኪም ጋር ስንሄድ የደም ምርመራ ስንሰጥ ሊፒድ ፕሮፋይል ወይ ቶታል ኮሌስትሮል እና ኤልዲኤል ኤችዲኤል እና ትራይግሊሰራይድስ እናደርጋለን። ኤልዲኤል እና ቶታል ኮሌስትሮሉ ከፍ ካለ መድኃኒት ላይ መሆን አለባችሁ፣ ኤክሰርሳይዝ ማድረግ አለባችሁ፣ ምግብ መለወጥ አለባችሁ ይባላል። ምግቡና ኤክሰርሳይዙ ላይ ምንም ችግር የለኝም፣ ግን መድኃኒት ላይ ለሚለው ፕሮብሌም የሚኖረኝ ቶታል ኮሌስትሮል ለብቻው ወይ ኤልዲኤል ለብቻው በቂ ኢንፎርሜሽን ሳይኖር ነው መድኃኒት ላይ የሚደረገው እና ጥሩ ሀሳብ አይመስለኝም። ኤልዲኤል አንደኛ ነገር ምንድነው ሳይዙ ምንድነው? ትንሽ ነው ወይስ ትልቅ ነው? ትልቅ ከሆነ ችግር የለውም። ትንሽ ከሆነ በጣም አደገኛ ሊሆን ይችላል። በዛ ላይ ደግሞ ብዛታቸው የኤልዲኤል ፓርቲክል ሳይዝ እና ነምበር ይባላል። ፓርቲክል ነምበሩ ምን ያህል ነው የሚለው ጥያቄ መጠየቅ አለበት። ይሄ ኢንፎርሜሽን ሊፒድ ፕሮፋይሉ አይሰጠንም። የሚሰጠን ሞር ኤክስፓንድድ ሊፒድ ፕሮፋይል ቴስት የሚባለው ነው እና እሱ መደረግ አለበት። ሁለተኛ ነገር ደግሞ ሌላ ቴስቶች አሉ ከእሱ ጋር መሄድ ያለባቸው የልብ በሽታ ሪስኩ ከፍ መሆን አለመሆኑን ለማወቅ። እሱም እንግዲህ ምንድነው ኤልፒኤ ማለት ጄኔቲክሊ ፕሪዲስፖዝ የሆኑ ሰዎች መሆናቸውን የሚያረጋግጥ፣ ኤፖቢ የሚባል ደግሞ ከኤልዲኤል የባሰ አስፈላጊ ቴስት ነው። ሌላ ደግሞ ኤልዲኤሉ ራሱ በስኳር ምክንያት ኦክሲዳይዝድ ሲሆን ነው ዴንጀረስ የሚሆነው እንጂ ለብቻው ኤልዲኤል ለብቻው ቁጭ ሲል ምንም ችግር አይፈጥርም። ስለዚህ ደም ምርመራው ደግሞ ኤልዲኤል ኦክሲዳይዝድ መሆን አለመሆኑን አይነግረንም። ስለዚህ እነዚህ ቴስቶች ሊሚትድ ናቸው። ሌላ ነገር ደግሞ ኮሌስትሮል ራሱ በመድኃኒት በኃይል ከወረደ ሌላ ፕሮብሌም ይፈጥራል። ለምን? ከኮሌስትሮል ነው የወንድ ሴክስ ሆርሞን፣ የሴት ሴክስ ሆርሞን፣ ፕሬግናንሎን የሚባል ለሜሞሪ የሚያስፈልግ ሆርሞኖች የሚፈጠሩት። እነዚህ ኮሌስትሮሉን ዝቅ ካደረግነው እነዚህ ሆርሞኖች ዝቅ ይላሉ፣ ሌላ ችግር ይፈጥራል። ቴስቶስትሮኑ ዝቅ ሊል ይችላል፣ የሴቶቹ ሆርሞኖች ዝቅ ሊል ይችልና ሌላ ፕሮብሌም ውስጥ ይፈጥራሉ። ብዙ ሰው ደግሞ የመርሳት ችግር ይፈጠርበታል። አንድ የኔ ዘመድ ኮሌስትሮል የሚቀንስ መድኃኒት ላይ አድርገዋት ሜሞሪዋ ወይ የማስታወስ ችሎቷ በጣም ደከመና ከመድኃኒቱ ወታ አትወስደውም። ስለዚህ እነዚህ ነገሮች ኢምፖርታንት ስለሆኑ ቶታል ኮሌስትሮል እና ኤልዲኤል ከፍ አለ ብቻ የሚለው በቂ አይደለም እና ሐኪማችን እና ቶታል ኮሌስትሮሉም ከፍ ካለ እንደ ስክሪኒንግ ቴስት ነው እንጂ መቆጠር ያለበት እንደ እርግጠኛ ትሪትመንት ነው። በሱ ተመክተን ሕክምና ላይ መሆን አይገባንም እና ሞር አድቫንስ የሆኑ ቴስቶች መደረግ እንዳለባቸው ሐኪሙን መጠየቅ ያስፈልጋል። ይህንን ለመግለጽ ነበር የፈለግኩት። ሰላም።